ቤት ያለ መሰረት አይሰራም። መሰረት የሌለውን ቤትም ጉልላት ሊኖር አይችልም። ነው ምግባር ከቤተሰብ የሚወረስ ለልጆች የምናወርሰው ነገር ነው። በኪዳነ ምሕረት በጣም ብዙ ነገር የተደረገልኝ ሴት ነኝ። በርሜል ቅዱስ ጊዮርጊስ ምስክርነት የምትከታተሉ ሰዎች በተለይ ምግባር ቲዩብ ለምን ነበር ያለው? ጠሪያ መታወቂያ ነው ብለን በማሰብ ምግባር ቲዩብ ብለን ሰይመነዋል። ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ጽዮን ዛሬሁን እባላለሁ። እንግዲህ በተለያየ በማህበራዊ ድረገጾች ላይ የሰሚነሽ ኪዳነ ምሕረት ልጅ በሚል ስያሜ ታውቁኛላችሁ። በኪዳነ ምሕረት በጣም ብዙ ነገር የተደረገልኝ ሴት ነኝ። እሱም በሌላ ቀን በሰፊው በሌላ ቪዲዮ መጣበታለሁ። አሁን እንግዲህ በዚህ በዩቲዩብ ገጽ ላይ ከእህቴ ከብሩክታዊት ዘሪሁን ጋር በመሆን ወጣትነታችንን፣ ክርስትናችንን እንዲሁም መንፈሳዊ ጉዳዮቻችንን እንድንወያይ ምግባር በተሰኘ የዩቲዩብ ቻናል ላይ ወደ እናንተ ብቅ ብለናል። እንግዲህ ጉዳዮቻችንን፣ ወጣትነታችንን፣ እምነታችንን ከምግባር ጋር እናወራለን። ይሄ የመጀመሪያ ቪዲዮአችን ነው። እንግዲህ ራሳችንን ለማስተዋወቅ ነው ወደ እናንተ ብቅ ያልነው። ከእናንተ ጋር ረጅም እንግዲህ ጉዞ እንጓዛለን ብለን እግዚአብሔር ከረዳን ተስፋ እናደርጋለን። እህቴ ደግሞ ራሷን ታስተዋውቅ። እሺ፣ አመሰግናለሁ። እንግዲህ ሰላም ጤና ይስጥልን ውድ የምግባር ቲዩብ ቤተሰቦቻችን በያላችሁበት ሀገር እግዚአብሔር ሰላም ከእናንተ ጋር ይሁን። እህቴ ያስቀድመሽ የዩቲዩብ ቻናላችንን ስም ተናግረሻል። ምግባር ቲዩብ ይሰኛል። እንግዲህ እኔ እህታችሁ ብሩክታዊት እባላለሁኝ። ከዚህ በፊት የምታውቁኝ ሰዎች ካላችሁ ስቡሃ ሚዲያና ቁርባን ሚዲያ ላይ በጋዜጠኝነት ሰራ ነበረ። እንግዲህ በምሰራባቸው ጊዜያቶች የተለያዩ የቤተክርስቲያን መምህራንን፣ ሊቃውንትን፣ አባቶችን እየጋበዝኩኝ የተለያዩ መንፈሳዊ ፕሮግራሞችን፣ ጥያቄዎችን እየጠየቅን ብቻ ክርስቲያናዊ ፕሮግራሞችን እያዘጋጀን እንዲሁም ወጣቶችን የህይወት ተሞክሮቻቸውን፣ ገጠመኞቻቸውን ወደ እናንተ ትምህርት የሆናችሁ ዘንድ እያቀረብኩኝ በዛ ቆይታ የምታውቁኝ ሰዎች ትኖራላችሁ። ከዚህ ሁሉ በላይ ግን በበርሜል ቅዱስ ጊዮርጊስ ምስክርነት የምትከታተሉ ሰዎች በተለይ በስቡሃ ሚዲያ ላይ ለኔ የተደረገልኝን ነገር በስቡሃ ሚዲያ ምስክርነት ሰጥቼ ያን ቪዲዮ ብዙ ሰዎች ያታችሁት ነበረ። እናም እዛ ቦታ ላይ በድጋሚ ሲሄድ ብዙ ሰዎች አንቺን ቪዲዮ አይተን ነው የመጣ ነውና የተደረገልሽ ነገር እጅግ በጣም ደስ ይላል ብላችሁኝ እግዚአብሔርን አመስግናቸዋል በእኔ ምክንያትና እኔም በዚህ እጅግ በጣም ደስተኛ ነኝ። እንግዲህ የእግዚአብሔር ፍቃድ ሆነ የድንግል ማርያም ፍቃድ ሆነና ዛሬ እኔና እህቴ ጽዮን በራሳችን የዩቲዩብ ቻናል ከእናንተ ጋር ተገናኝተናል። ዛሬ ሁሉን ያደረገልን እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ሚዲያችንን ሰብስክራይብ ብታደርጉ የዩቲዩብ ቻናላችን ቤተሰብ ብትሆኑ ከዚህ በኋላ ለእናንተ የሚጠቅሙ የተለያዩ መንፈሳዊ ፕሮግራሞችን፣ ገዳማትን ማስተዋወቅ፣ ወጣቶችን የህይወት ተሞክሮቻቸውን ወደ እናንተ ማቅረብ፣ ስርዓተ ቤተክርስቲያንን፣ ህገ እግዚአብሔርን፣ ሁሉንም ነገር ከምግባር ጋር እንዴት ማድረግ እንዳለብን ፕሮግራሞችን እየሰራን ምን እንጠይቅሎ የተሰኙ ማንኛውም መንፈሳዊ ጥያቄዎችን አባቶችን፣ ሊቃውንትን እየጠየቅን ወደ እናንተ ፕሮግራም የምናቀርብ የምንሰራ ነው የሚሆነው። እንግዲህ የራሳችን ዩቲዩብ ከፍተን ከእናንተ ጋር ለመገናኘት ይሄ የመጀመሪያችን ነውና ክርስቲያናዊ ትብብራችሁን ሰብስክራይብ በማድረግ እንዲሁም ለሌሎች ሰዎች ሼር በማድረግ እህትነታችሁን፣ ወንድምነታችሁን፣ ቤተሰብነታችሁን እንድትገልጹልን በአክብሮት እንጠይቃለን። ምግባር ቲዩብ ለምን ነበር ያለው? ለምን ነበር ምግባር ቲዩብ? ከብዙ ስሞች መሃል የተመረጠው ያው እመቤታችን ራሷ የመረጠችው ስም ነው። ከዛ በፊት ግን እህቴም ብለዋለች፣ እኔ መድገም ስላለብኝ ነው። እንግዲህ ከእናንተ ጋር እንደነገርኳችሁ ቀደም ብዬ ረጅም ርቀት ከእናንተ ጋር ለመጓዝ ነው እንግዲህ በቅድ የተነሳ ነው። ነገር ግን የሚሆነው እናንተ የዩቲዩብ ቻናላችንን ሰብስክራይብ ስታረጉ፣ ሌሎችንም ስታስደርጉልን፣ ሼር ላይክ ያረጋችሁ ማንኛውንም ሀሳብ አስተያየታችሁን ኮሜንት ላይ ያሳውቃችሁ ነው አብረን ልንቀጥል የምንችለው። እንግዲህ ድጋፋችሁ በጣም ያስፈልገናልና በዚህ እንድትተባበሩን በእናታችን በኪዳነ ምሕረት ስም እንጠይቃለን። እንግዲህ ምግባር ማለት የምግባር የቃሉ ቀጥተኛ ትርጉም ስራ፣ ድርጊት፣ ፈጠራ፣ ተግባር ማለት ነው። ያው ጌታችን ደግሞ መንፈሳዊ ነጥቦች ላይ ስለሆኑ ክርስቲያናዊ ስነ ምግባር ወይም ክርስቲያናዊ ምግባር ምንድነው እንደሚለው ነው የምንወስደው። ያው የክርስቲያናዊ ስነ ምግባር ዋና መሰረቱ ፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ላይ የተመሰረተ ነው ክርስቲያናዊ ስነ ምግባር። ቤት ያለ
መሰረት አይሰራም። መሰረት የሌለውን ቤትም ጉልላት ሊኖር አይችልም። ያ ማለት መጀመሪያው ያላማረ ነገር መጨረሻው ሊያምር አይችልም ማለት ነው። የክርስቲያናዊ ስነ ምግባር የሚጀምረው የሚጠነሰሰው ከመሰረቱ ነው። ለምሳሌ አንድ ልጅ አለ ብለን በምሳሌ ብንወስድ ቤተሰቦቹ የሚጸልዩ፣ የሚጾሙ፣ የሚሰግዱ፣ ለድሃ የሚያለብሱ፣ የሚያጎርሱ ከሆነ ያ ልጅ ምንም ጥያቄ የለውም የእነሱ መሰረት ነው ይዞ ሊያድግ የሚችለው። እንደነሱ ቤተክርስቲያንን የሚወድ፣ የሚጾም፣ የሚያስቀድስ፣ የሚጸልይ፣ ለተቸገሩት የሚረዳ ሆኖ በጣም በጥሩ ስነ ምግባር ያድጋል። በተቃራኒው ደግሞ በመጥፎ ስነ ምግባር ያደገ ልጅም እንደዛው። ያ ማለት ምግባር ማለት ስራ ማለት ነው። ክርስቲያናዊ ስነ ምግባር ያ ሰው ክርስቲያናዊ ስነ ምግባር አለው እቺ ልጅ አላት የምንለው ፈሪሃ እግዚአብሔር ያላት ስትሆን፣ የምትጾም፣ የምትጸልይ፣ ታላቅ ታናሿን የምታከብር፣ ታዛዥ ስትሆን ክርስቲያናዊ ስነ ምግባር መገለጫ ያላት ማለት ነው። ወደ እመቤታችን ደግሞ ስንወስደው እንግዲህ ከዛ ሁሉ ሴት ተለይታ ለወልድ ማደሪያ ልትሆን የበቃችው ምግባር ስላላት ነው። እመቤታችን በምግባር በትህትና በፈሪሃ እግዚአብሔር ከሁሉም ልቃ ከሁሉም በልጣ ስለተገኘች ነውና ምግባር የእናታችን የቅድስት ድንግል ማርያም መገለጫ ነው። ከዛ ባለፈ ቅዱሳኖችን አሁን ላይ ቅዱሳኖች ብለን እንድንጠራቸው ያደረገ ከምንም በላይ ምግባር ነው። ምግባር ያለ ሃይማኖት ያለ ምግባር እንደማይጸና ሁላ ቅዱሳኖችም አሁን ቅዱሳኖች ብለን እንድናከብራቸው በቃ እንደዚህ እንድንወዳቸው ያደረገን ምግባራቸው ነው። እኛም የነሱን ፈለግ ተከትለን ልንሄድ የሚገባው በዋነኝነት ምግባራቸውን በመከተል ነውና ምግባር በጣም ብዙ ትርጓሜ ነው ያለው። ከዛም ከሃይማኖትን ስናወጣው ራሱ በሃይማኖት ከማይመስሉን በብዙ ነገር ከማይመስሉን ሰው ጋር ራሱ በፍቅር ተዋደን ተሳስበን ተከባብረን ለመኖር ምግባር ወሳኝ ነው። ከማህበረሰቡ ጋርም በፍቅር ለመኖርና ምግባር በጣም ትርጓሜው ብዙ ነው። በብዙ ነገር በብዙ አቅጣጫ መተርጎም እንችላለን። ምግባር የመረጥንበት ብቻ የኛ ዋነኛው ምክንያት ለእመቤታችን መጠሪያ መታወቂያ ነው ብለን በማሰብ ምግባር ቲዩብ ብለን ሰይመነዋል። በጣም ቆንጆ አድርገሽ ነው የምባይ ተነታሹ ነው የገለሱ መጨመር የምችለው ነገር ያለ አይመስለኝም። ኖርማሊ እህቴ እንደተናገረችው ነው። እንግዲህ ሁሉን ያደረገችልን እመቤታችን ነች። የሷ ፈቃድ ሆኖ ነው ዛሬ ከእናንተ ጋር ለመገናኘት የበቃ ነው በራሳችን ስራ። እሷ የሰራችው እሷ የፈቀደችው ነገር ስለሆነ እንግዲህ የምግባራት ሁሉ መጠቅለያ የምግባራት ሁሉ ማሳያና መጨረሻ እመቤታችን ነችና ስለዚህ በእሷ ስም ሰይመነዋል ምግባር ብለን ከሷ ነው የሷ ነው ሁሉ ነገርና ያው ምግባር ቃሉን ሁላችንም እናውቀዋለን። ያው ወደ ውስጥ ገብተን መኖር ነው የከበደን እውነት ነው። ስራ ነው፣ ክርስቲያናዊ ስራ ነው። እግዚአብሔር እኛን የፈጠረበት ዓላማ ነው። ምግባር ማለት የተፈጠርነው እግዚአብሔርን እንድናመሰግን ክብሩን እንድንወርስ ነውና ነው ምግባር ከቤተሰብ የሚወረስ ለልጆች የምናወርሰው ነገር ነው። ሌላም ከጸጋ እግዚአብሔር የሚገኝ ነገር ነው። ምግባር ከአካባቢያችን የምናገኘው ነገር ነው። እግዚአብሔር የሚወዱትን የሚያከብሩትን የሚፈሩትን በመገሰጽ ወይም ደግሞ በቅዱሳኑ ላይ አድሮ በመናገር ሁልጊዜም ወደ ምግባር ወደ ስርዓት ወደ ንስሐ እንድንመለስ ሁልጊዜም ይመክረናልና እኛ ደግሞ በህይወታችን አሁን ላይ ክርስትና ያለ ምግባር ይዘነው ነው ብዙ ጸጋ እግዚአብሔሮች ከላያችን እየተገፈፈ አሁን ላይ የምናየው ነገር ላይ ደረስነውና እኔና እህቴ ያው እንግዲህ እግዚአብሔር በፈቀደው ከአባቶቻችን የተማርነውን ቤተክርስቲያን ያስተማረቻችንን አብረን አባቶችን እየጠየቅን በየገዳማቱ እየሄድን ብዙ ትምህርቶችን እየተማርን ወደ እናንተ ወደ ቤተሰቦቻችን ምን አስተላልፍ ይሆናል። በዛም እናንተ ብዙ ትማራላችሁ፣ ወደ ምግባራችን እንመለሳለን ተያይዘን ብለን ተስፋ እናደርጋለን። ብቻ ግን ምግባር ማለት እመቤታችን ማለት ነች። ዩቲዩብም የሷ ነውና እንግዲህ እሷ በፈቀደችልን ወደፊት አብረን እንጓዛለን ብለን ተስፋ እናደርጋለን። ከእናንተ የሚጠበቀው ብቻ ሚዲያችንን ምን ማድረግ ነው? ሰብስክራይብ አድርጉ እንላለን። እንግዲህ ለዛሬ ራሳችንን ለማስተዋወቅና ያው የዩቲዩባችንን ዓላማና የስሙን ትርጓሜ ለመናገር ያክል ነው ወደ እናንተ ብቅ ያልነው። ቀጣይ ደግሞ በሌላ ቪዲዮ እንመጣለን። እናንተ ግን እንደነገርናችሁ ሰብስክራይብ በማድረግ ሼር በማድረግ ፍቅራችሁ እንድታሳዩን ለቀጣይም ስራ ተነሳሽነት እንዲኖረን እንድታደርጉን በትህትና ነው የምንጠይቀው። እንወዳችኋለን። እናመሰግናለን።